ወደ ጦርነት የሚወስዱ መንገዶች በፍጥነት ይዘጉ። ሪፖርተር በዘገባው ባስነበበን አንድ ጽሑፍ ላይ ወደ ጦርነት የሚወስዱ መንገዶች በፍጥነት ይዘጉ ሲል ይጀምርና ሐሳቡን እንዲያትታል። ከአንዱ ግጭት ወደ ሌላ የሚደረገው ጥድፊያ በቅጡ ለማስቆም ባለመቻሉ አሁንም በኢትዮጵያ ምድር አደጋ እያንዣበበ ነው። ከዚህ ቀደም በትግራይ ክልል ተጀምሮ በአማራ ክልል እንዲሁም አፋርና ሌሎች ክልሎችን ያዳረሰው አውዳሚው ጦርነት በፕሪቶሪያ ስምምነት ተገቶ የሰላም ጭላንጭል መታየት ቢጀምርም አሁን በትግራይ ኃይሎች መካከል በተነሳ እሰጥ አገባ ምክንያት ወደ ደም መፋሰስ የሚያስገባ እንቅስቃሴ እየተስተዋለ ነው። በህወሓት አመራሮች መካከል በተፈጠረው ክፍፍል ሳቢያ ለወራት በቃላት ጦርነት ውስጥ የከረመው የትግራይ ክልል አሁን ደግሞ ወደ ለየለት ትርምስ ውስጥ የሚያስገባው አደገኛ ክስተት እየተፈጠረ ነው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትና ማንኛውም አይነት ድጋፍ ለማድረግ ከበቂ በላይ ምክንያት እንዳለው በፕሪቶሪያ ስምምነት የተሳተፉት የፌዴራል መንግስትና የዓለም አቀፍ ማህበረሰብ በክልሉ ያለውን ሁኔታ እያሽቆለቆለ መምጣቱና የስምምነቱ መፍረስ የሚያስከትለውን አደጋም ከግምት ውስጥ ማስገባት እንዳለባቸው ማሳሰባቸው የችግሩ ክብደት ያሳያል። የሰሜን ኢትዮጵያው አውዳሚ ጦርነት በፕሪቶሪያ ስምምነት ተገቶ ለዘለቄታዊ ሰላም ጥርጊያውን የሚያመቻቹ ስራዎች በወጉ ሳይከናወኑም በትግራይ ክልል ከፍተኛ አደጋ ሊፈጥሩ የሚችሉ ችግሮችን በስፋት እየተስተዋሉ ነው። ከዚህ ቀደም በህወሓት ጉባኤ ማድረግና አለማድረግ የተነሳው ውዝግብ ከድርጅቱ ውስጣዊ ችግር አልፎም በወታደራዊ አዛዦች ላይ የእገዳ ውሳኔ ሲተላለፍ ብዙዎችን ስጋት ውስጥ ከቶ ነበር። በክልሉ የተለያዩ አካባቢዎች በተኩስ የታጀቡ የአስተዳደር መዋቅሮችን መቆጣጠር መጀመር ስጋቱንም አባብሷል። የጊዜያዊ አስተዳደሩ ፕሬዝዳንት እንዳሉት የፕሪቶሪያው ስምምነት እየፈረሰ ክልሉ የማይወጣው ችግር ውስጥ እየገባ ይመስላል። የተለመደው የሴራ ፖለቲካ እየቀደመ ለንግግር ለድርድር ቅድሚያ ከመስጠት ይልቅ ጉልበት መፈታተሽ ውስጥ እየተገባ የህዝብ መከራና ስቃይ ተባብሶ እንደሚቀጥልም አያጠራጥርም። አሁን እየታየ ያለው በስጋት የተወጠረ አየር የሚያመለክተው የፖለቲከኞች አለመግባባት ወደ ጸጥታ ኃይሉ ሊያመራ እንደሚችል ነው። በትግራይ ክልል ጊዜያዊ አስተዳደሩን በሚመሩት በተቃራኒ በቆሙት ኃይሎች መካከል የተፈጠረው አለመግባባት በብዙዎች ዘንድ ከስልጣን ጋር በተያያዘ እንደሆነ መላምት ቢያሳድርም ከበስተጀርባው የውጭ ኃይሎች እንዳሉበት ሲያጠራጥር ደግሞ ያስደነግጣል። በክልሉ ከአቅም በላይ የሆነ ችግር አጋጥሟል መባሉ ምን እየተካሄደ ነው ያሰኛል። ፖለቲከኞቹ በውጭ ኃይሎች ግፊትና ድጋፍ በፕሪቶሪያ ስምምነት አውዳሚው ጦርነትን መቆሙ የመከራ ስቃይ ውስጥ ለነበረው ህዝብ እፎይታ መፍጠሩ የተሰማቸውም አይመስልም። በፕሪቶሪያው ስምምነት መሰረት በቅደም ተከተልና በስክነት አስፈላጊዎቹ ተግባራት እንዲከናወኑ በማድረግ ያጠላውን ስጋት መክፈፍ ሲገባቸው ለንጹሃን እልቂትና ለንብረት ውድመት የሚደረገው ጦርነት እንደገና እንዲቀሰቀስ ምቹ መደላደል ሲፈጥር እንደማየት የሚያሳዝን ነገር የለም። በንግግር በድርድር ሊፈታ የሚችል አለመግባባትን በማጦዝ ወደ ጦርነት ነጋሪት ጉሰማ መግባትና ሀገርን ወደ ጦርነት መክተት ሊያበቃ ግድ ይላል ይህ ዘገባ። ይቀጥልና እንደሚታወቀው ቀደም ሲል በጦርነቱ ምክንያት በመቶ ሺዎች የሚቆጠሩ ወገኖች አልቀዋል። በሚሊዮኖች የሚቆጠሩ ለረሃብና መፈናቀል ተዳርገዋል። በብዙ ሺዎች የሚቆጠሩ አካል ጉዳተኛ ሆነዋል። የተደፈሩ ለከፍተኛ ስነ ልቦና ጉዳት የተዳረጉ ቁጥራቸው ቀላል አይደለም። አሁንም በከፍተኛ ችግር ውስጥ ሆነው የእርዳታ ያለህ የሚሉ በጣም ብዙ ናቸው። ኢትዮጵያና ኤርትራ ቋፍ ውስጥ እየገቡ ነው በሚባልበት በዚህ ጊዜ የትግራይ ህዝብ ከደረሰበት መከራና ስቃይ ሳያጋግም ተመልሶ ሌላ ዙር ጦርነት ሲያንዣብብበት በግራም በቀኝም የተሰለፉት የፖለቲካ ተዋናያን የሆኑ ሌሎች ቆም ብለው ሊያስቡ ይገባል። ህዝብን ማከል ያላደረገ ነገር ግን በህዝብ ስም የሚነገድበት የፖለቲካ ቁማር መቆም አለበት። ምግብና መድኃኒት እንዲሁም ሰላምና እፎይታ ለሚያስፈልገው ህዝብ የቦምብና የጥይት እሩምታ ለመደገስ መቅበዝበዝ መዘዙ የከፋ እንደሆነ ይታወቅ። በአማራና በኦሮሚያ ክልሎች በመካሄድ ላይ ያሉ ጦርነቶች ቆመው አስተማማኝ ሰላም እንዲሰፈን የሚያደርጉ ተግባራት ላይ እንዲተኮር በትግራይ ክልል በፕሪቶሪያው ስምምነት የተገታው ጦርነት እንደ ምሳሌ ሆኖ እንዲያገለግል በተለያዩ አካባቢዎች የሚፈጸሙ ግድያዎችና እገታዎችን ጨምሮ ኖረኛ ድርጊቶች በፍጥነት መላ እንዲበጅላቸው ርብርብ መደረግ ሲኖርበት ለሌላ ዙር ፍጅት ዝግጅት ማድረግ ጤነኝነት አይደለም። በአሁኑ ጊዜ የግጭት መናኸሪያ የሆኑ አካባቢዎች በተጨማሪም በመላ ዓለም አገሪቱ የሚኖሩ ኢትዮጵያውያን ሰላም ናፍቋቸዋል።
ይገባቸዋል። በሰላም እጦት ምክንያት ከሚደርሱ እልቂቶችና ውድመቶች በተጨማሪም በኑሮ ውድነት ሳቢያ የሚሊዮኖች ሕይወት አጣብቂኝ ውስጥ ነው የሚገኘው። ኢትዮጵያ ሌላ ዙር ጦርነት ለማካሄድ የሚያስችል ኢኮኖሚያዊ አቅምም የላትም። እንኳንስ በጦርነት ቀጠና ውስጥ ያሉ ዜጎች አንጻራዊ ሰላም ባላቸው ስፍራዎች የሚኖሩ ጭምር የኑሮ ውድነቱን መቋቋም ተስናቸዋል። ኢትዮጵያ እያደር ከድጡ ወደ ማጡ የሚገፏት አደገኛ ድርጊቶች ሲበራከቱ ሊከተል የሚችለው መዘዝ ሊታሰብበት ይገባል። በቅርብ ርቀት ላይ ያሉ ሀገሮች ማለትም ሱዳን፣ ሊቢያ፣ የመን፣ ሶሪያ፣ ሌሎችም በተለያዩ ምክንያቶች የተፈጠሩ ስርዓት አልበኝነቶች ናቸው የማይወጡት ቀውስ ውስጥ የከተታቸው። ኢትዮጵያ ውስጥ ልዩነቶችን በስርዓት ፈራስ ይዞ ለንግግር ለድርድር አውድ መፍጠር አቅቶት በየቦታው ውጊያ፣ እልቂት፣ ውድመት፣ መፈናቀል፣ ለዘረፋ፣ እገታ፣ የጭካኔ ግድያም ተበራክቷል። ከእንዲህ አይነቱ አደገኛ ሁኔታ ውስጥ በመውጣት ሁሉን አቀፍ ንግግር ድርድር ለማድረግ የሚያግዙ መድረኮች መመቻቸት ይገባቸዋል። አሁን በተያዘው ሁኔታ የሚቀጥል ከሆነ ኢትዮጵያ ለአካባቢው ጭምር አደገኛ ጥፋት የሚያስከትል ጦርነት ውስጥ እንደምትገባ አለመገንዘብ ውጤቱን ከባድ ኪሳራ እንዲሆን ማድረጉ አይቀሬ ነው። በመሆኑም ወደ ጦርነት የሚወስዱ መንገዶች በፍጥነት ይዘጉ ሲል ሪፖርተር ዘገባውን እንዲህ ያጠናቅቃል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም